መቀሌ ውስጥ በትግራይ ኃይሎች የተከሰተው ምንድነው? በቤኒሻንጉል ጉሙዝ በርበር ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮዎች በታጣቂዎች ተቃጥሏል። ግብጽ የውሃ ደህንነትን ለማስጠበቅ እርምጃዎችን ወስዳለሁ ማለቷን ኢትዮጵያ አጣጥላለች። የጋዛና የእስራኤል ጦርነት መቆሙን ተመልክቶ አሁን መልሶ ግንባታ እንጀምራለን ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተደምጠዋል። ሰላም ጤና ይስጥልን፣ እንደምናላችሁ የሰዋሰው ኒውስ የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ፈጣንና አዳዲስ መረጃዎች በፍጥነት ወደ እናንተ እንዲደርሷችሁ የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዝርዝር መረጃዎች ወስዳችኋለሁ። Welcome to this news channel. ትግራይ ክልል ዋና ከተማ መቀሌ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ተዘግቧል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ሰኞ ጥቅምት 3 2018 ዓ.ም ከጧት ጀምሮ በመቀሌ ውስጥ በሚገኙ ዋና መንገዶች ላይ አደባባይ ወጥተው ቅሬታቸውንና ጥያቄዎችን አሰምተዋል። የሰራዊቱ አባላት ምላሽ የሚፈልጉት ጥያቄዎችን ያቀረቡት በሌተናል ጄኔራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞች ጧት ላይ ወደ አስተዳደሩ ጽሕፈት ቤት በመሄዳቸው ቅሬታቸውን አሰምተዋል። አደባባይ የወጡት የትግራይ ኃይሎች አባላት በጋዜጠኞች ፎቶ ለመነሳት በቪዲዮ ለመቅረጽ እንዲሁም ጥያቄዎችን ለመመለስ ፈቃደኞች አልነበሩም። አርሚ 22 የተባለው የትግራይ ኃይሎች ክፍል ካምፓቸውን ከሚገኝበት አካባቢ ተነስተው ባለፉበት መንገድ ላይ መንገዶችን ዘግተው ስለነበረ የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎች ተናግረዋል። በከተማው የሚገኙ መንገዶች ሰልፈኞች በመዝጋታቸው እንቅስቃሴዎች ተገድበው እንደዋሉ ተነግሯል። ሰላማዊ ሰልፉ ከጧት አንስቶ እስከ ከሰዓት ድረስ እንደቀጠለም ዘግቧል። ዋና ጥያቄያቸው በተለይም ከደሞዝ ክፍያ ጋር የተያያዘ እንደሆነ ገልጿል። የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቁ መፈክሮችን ሲያሰሙ ነበር። ከነዚህ መካከል የሰራዊቱና የተሰዉ አባላት የደሞዝና የጥቅማ ጥቅም ጥያቄን የሚመለከቱ ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸውን እንዲያሰማ የሚጠይቁ ይገኙበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላውን ሕዝብ ጥያቄ መመለስ አይችልም በማለት ጥያቄያቸውን ቅድሚያ እንደሚሰጠው የሚጠይቁ መፈክሮችን አሰምተዋል። ከሚኖሩበት ካምፕ በጠዋት በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩት የአርሚ 22 አባላት ዓላማቸውን በዋናነት የጊዜያዊ አስተዳደሩ ፕሬዝዳንት ማነጋገር ነበረ። ለተቃውሞ ሰልፉ አደባባይ የወጡት የትግራይ ኃይሎች አባላት ወደ አስተዳደሩ ጽሕፈት ቤት ዘልቀው በመግባት ቢሞክሩም ሌተናል ጄኔራል ታደሰ ወረደ በስፍራው ስላልነበሩ ሊያገናኟቸው ሳይችሉ ቀርተዋል። እስከ እኩለ ቀን ድረስ በመቀለ ማዕከላዊ ክፍል ውስጥ የቆዩ ሰልፈኞች ከሰዓት በኋላ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግተው ለሰዓታት ቆይተዋል። በዚህ ምክንያት ቢያንስ አንድ በረራ መስተጓጎሉን አንድ የአየር ማረፊያ ሰራተኛ ተናግሯል። ዲሃውሲ፣ ሰባካሬና ዲያስፖራ በሚባሉ አካባቢዎች መንገዶች መዘጋታቸውን እንቅስቃሴ ማስተጓጎሉን ተናግሯል። ወደ አውሮፕላን ማረፊያ የሚወስደው እንዲሁም ከባድ የጭነት መኪና የሚተላለፍበት መንገድም በሰልፉ ምክንያት መዘጋቱ ጫና ማሳደሩን ተመልክቷል። ሰዓት ከ11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡት የአርሚ 22 አባላት ተወካዮች የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸው ተገልጿል። ነገር ግን ይህ ውይይት ከክልሉ ባለስልጣናትና ከሰራዊት አባላት ተወካዮች ውጪ ማንም የታደመበት ስላልነበረ ንግግሩ በምንም ጉዳይ ላይ እንዳተኮረና ስለተደረሰበት ስምምነት የታወቀ ነገር የለም። የክልሉ ከፍተኛ አመራሮች ለውይይት ዝግጁ መሆናቸውን ካሳወቁ በኋላ በሰልፈኞቹ ተዘግተው የተሽከርካሪዎች እንቅስቃሴ ተስተጓጉሎባቸው የነበሩ መንገዶች መከፈታቸው ተነግሯል። በትግራይ ኃይሎች ውስጥ ከሀገር መከላከያ ሰራዊት ከቀድሞ የክልሉ ልዩ ኃይል እንዲሁም ጦርነቱ ከተጀመረ በኋላ የገቡ ወጣቶችም የሚገኙበት ሲሆን በደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ ወጥተዋል። የሀገር መከላከያ ሰራዊት አባል የነበሩ እንዲሁም ከፌዴራል ፖሊስና ከቀድሞ የክልሉ ልዩ ኃይል የትግራይ ኃይልን የተቀላቀሉ ወታደሮች ቀድሞ የደሞዝ ክፍያ ዘሩ ስለነበሩ ደሞዛቸው ከ2013 ዓ.ም ጀምሮ ቀጥሏል። ሆኖም ግን ጦርነቱ በ2013 ዓ.ም እና በ2014 ዓ.ም የተቀላቀሉ ወጣቶች ደሞዛቸው መከፈል የጀመረው ከ2015 ዓ.ም በኋላ እንደሆነ በመጥቀስ ልክ እንደ ሌሎቹ ድጎማ ይሰጠን አሎ አይፈጠር ለ2013 ዓ.ም እና 2014 ዓ.ም ክፍያን ይሰጠን ብለው መጠየቃቸው ይነገራል። ሰልፈኞቹ ከደሞዝ ጥያቄ በተጨማሪ ቤት መስሪያ መሬት እንዲሰጣቸው ጠይቀዋል። በቅርቡ በጦርነት ለተጎዱ ሰዎች ቤተሰቦች ቤት መስሪያ ቤት መስጠት ተጀምሯል። በቀጣይ በጦርነቱ የአካል ጉዳት ለደረሰባቸው ሰዎችም ቦታ እንደሚሰጥ ተገልጿል። ለ2 ዓመታት የተካሄደው ደም አፋሳሽ ጦርነትን ተከትሎ በተደረሰው
የፕሪቶሪያ ስምምነት በትግራይ ክልል ውስጥ በጦርነት የቆመ ቢሆንም በፌዴራል መንግስቱ በጊዜያዊ አስተዳደሩ እንዲሁም በህወሓት መካከል በዘለቀው አለመግባባት ክልሉ አሁንም ድረስ በፖለቲካዊ ቀውስ ውስጥ ይገኛል። በፕሪቶሪያ ስምምነት መሰረት ትጥቅ ፈትተው በመሰናበት ወደ ሰላማዊ ህይወት ይመለሳሉ የተባሉት የትግራይ ኃይል አባላት አሁንም ድረስ በካምፕ ውስጥ የሚገኙ ሲሆን በተለያዩ ጊዜያዊ ጥያቄዎች ሲያነሱ ቆይተዋል። ህወሓት ከህጋዊ የፖለቲካ ፓርቲነት ሲሰረዝ የፌዴራል መንግስት ህወሓት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰራ ነው በማለት እየከሰሰው ይገኛል። ህወሓትና የኤርትራ መንግስት የቀረበባቸውን ክስ ቢያስተባብሉም ይህ ሁኔታ ዳግም በትግራይ ውስጥ ጦርነት ሊቀሰቅስ ይችላል የሚል ስጋትን ፈጥሯል። በቤኒሻንጉል ጉሙዝ በርበር ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች ተቃጥሏል። ከ3 ወራት ገደማ በፊት የከተማ ማዘጋጃ ቢሮ በታጣቂዎች በተቃጠለባት የቤኒሻንጉል ጉሙዝ ክልሏ በርበር ከተማ በተፈጸመ አዲስ ጥቃት የቀበሌ ቢሮ መቃጠሉ ነዋሪዎችና ባለስልጣናት ገልጸዋል። የአካባቢው ነዋሪዎችና ባለስልጣናት በከተማው ለተፈጸመው ጥቃት በአጎራባቿ ኦሮሚያ ክልል የሚንቀሳቀሰውን የኦሮሞ ነጻነት ሰራዊትን ታጣቂ ቡድን ተጠያቂ አድርገዋል። ታጣቂዎች በመተከል ዞን የምትገኘው ድባጤ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የፈጸሙት ባለፈው አርብ መስከረም 30 2018 ዓ.ም ለቅዳሜ አጥባ ሌሊት 10 ሰዓት ገደማ እንደሆነ የከተማው ማዘጋጃ ቤት ኃላፊ ተናግረዋል። የተቃጠለው መስሪያ ቤት በውስጡ የበርበር ዋና ቀበሌ ዋና ከተማ አስተዳዳሪ እንዲሁም የፖሊስ አዛዥ ቢሮዎችን እንዲሁም የብልጽግና ፓርቲ ጽህፈት ቤትና የማህበራዊ ፍርድ ቤትን የያዘ ነው። በግቢ ውስጥ የተያዙ 6 ቤቶች እንደሚገኙ የሚገልጹት የማዘጋጃ ቤት ኃላፊው በቅዳሜ አጥቢያው እሳት ጉዳት የደረሰበት የቀበሌ ዋና አስተዳዳሪ ቢሮ መሆኑን ገልጸዋል። እሳቱን የተመለከቱ ነዋሪዎች ደርሰው ሌሎችን ቢሮዎች ማትረፋቸው ኃላፊውና ነዋሪዎች ገልጸዋል። ወደ 40 ዓመት አገልግሎት የሰጠ ቢሮ በዚያ ውስጥ ያለው ንብረት ዶሴ ብዙያ ሁሉ ወድሟል። የደረሰው ጉዳት ቢሮውን አገልግሎት ውጭ የሚያደርግ መሆኑን አስረድተዋል። በቃጠሎ የቀበሌ ወሳኝ ኩነት መዛግብት ጭምር መሆናቸውን አክለዋል። በአካባቢው የፌዴራል ፖሊስ አባላት ካምፕ የነበረ ቢሆንም የጸጥታ ኃላፊዎች ከጥቃቱ በፊት መድረስ አለመቻላቸው ኃላፊውና ነዋሪዎች ተናግረዋል። የጸጥታ ኃይሎች ጥቃቱ ከተከሰተ በኋላ ተደራጅተው ወደ ጫካ ሲሄዱ ታጣቂዎቹ ሸሽተው ሄደዋል ብለዋል። ጥቃቱ የተፈጸመው በሌሊት በመሆኑ የፌዴራል ፖሊስና የሚሊሻ አባላት አለመውጣታቸውን ተናግረዋል። የደረሰው ጥቃት ሸኔ ሲሉ የሚጠሯቸውን የኦሮሞ ነጻነት አባላት ተጠያቂ አድርገዋል። የበርበር ከተማ የኦሮሞ ነጻነት ሰራዊት ታጣቂዎች ይህ አይነቱ ጥቃት ሲደርስባት ይህ የመጀመሪያው አይደለም። ታጣቂዎች ባለፈው ዓመት ሰኔ ላይ ባደረሱት ጥቃት 11 ቢሮዎችን የያዘው የከተማው ማዘጋጃ ቤት ከባድ ቃጠሎ እንደደረሰበት ገልጸዋል። ማዘጋጃ ቤቱ ከተቃጠለ ከቀናት በኋላ በከተማው በተፈጸመ ሌላ ጥቃት ደግሞ ብድርና ቁጠባ ተቋም፣ የግለሰብ ሞባይል ቤትና ሱቆች እንደተዘረፉ እንዲሁም ሰዎች እንደተገደሉ የድባጤ ወረዳ አስተዳደር አስታውቆ ነበር። የወረዳ አስተዳደሩ በወቅቱ ለደረሰው ጥቃት ተጠያቂ ያደረገው ሸኔ ሲል የጠራውን ታጣቂ ቡድን ነበር። ግብጽ የውሃ ደህንነትን ለማስጠበቅ አስፈላጊ እርምጃዎችን ወስዳለሁ ማለቷን ኢትዮጵያ አጣጥላለች። የውሃና ኢነርጂ ሚኒስቴር ትናንት ጥቅምት 3 2018 ዓ.ም ባወጣው መግለጫ ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች ሲል ወንጅሏል። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ የሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላለች ብለዋል። አልሲሲ በካይሮ በተካሄደው 8ኛው የውሃ ሳምንት ላይ በቪዲዮ ባስተላለፉት መልእክት ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብ በማስተዳደር ረገድ እየተከተለች ያለው ኃላፊነት የጎደለው አካሄድ ሀገራቸው እጇን አጣጥፋ ትመለከትም ብለው ነበር። የውሃና ኢነርጂ ሚኒስቴር በወጣው መግለጫ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ ተናግሯል። ኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲል አክሏል። ከቀናት በፊት የህዳሴ ግድቡን በሱዳን ጎርፍ አስከትሏል በሚል ግብጽ መክሰሷ ይታወሳል። የውሃና ኢነርጂ ሚኒስቴር በሰጠው ምላሽ የግብጽ መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አድርጓል። የተባበሩት መንግስታት ጠቅላላ ጉባኤ በተካሄደበት ወቅት ደግሞ የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ኢትዮጵያ ዓለም አቀፉ የፍትህ ፍርድ ቤት እንደሚወስዱ መናገራቸው አይዘነጋም። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብጽ የውጭ ጉዳይ ሚኒስትር በሰጡ ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። አልሲሲ በካይሮ በተካሄደው 8ኛው የውሃ ሳምንት ላይ ባደረጉት ንግግር ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችልና ሁለቱን የታችኛው ተፋሰስ ሀገራት
ያካተተ አሳሪ ስምምነት እንዲኖር ጠይቀዋል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ግብጽ በጎርፍ ከመጥለቅለቅ እስከ ረሃብ ድረስ ጽንፍ ለጽንፍ ያሉ ሐሰተኛ ክሶችን ማቅረቧን በመጥቀስ ይህም በጋራ ፍላጎት ላይ የተመሰረተ መፍትሄ ለማበጀት ፍላጎት እንደሌላት ያሳያል ብለዋል። ሱዳንም ወደዚህ ሐሰተኛ ክስ ጎትታ አስገብታለች። ሆኖም ግን ኢትዮጵያና ሱዳን በህዳሴ ግድቡ ላይ ለህዝቦቻቸው እድገት በስኬታማ መንገድ ተባብረው እየሰሩ ነው ሲል አክሏል። የግብጽ አመራሮች ከፀሐይ የሚመነጭ ኃይል በመጠቀም የከርሰ ምድር ውሃን በማቆር እንዲሁም የዝናብ ውሃን ለእርሻ በማዋል ረገድ በተለይም በአባይ ተፋሰስ ሀገራት ያሉ ወንድሞቻቸውን እንደሚደግፉ ጠቁመዋል። የውሃና ኢነርጂ ሚኒስቴር ይህንን ንግግር በማጣቀስ የግብጽ የተንሸዋረረ አፍሪካዊ ትብብርን ማሳያ ነው ሲል ተችቷል። የአባይ ተፋሰስ ሀገራትን የግብጽ እርዳታን ተቀባይ አድርጎ የሳለ ንግግር ነው በማለት አጣጥሏል። ይህ ያረጀ ያፈጀ የትብብር ትርክት ነባሪያዊን እውነታ እንዲሁም የአፍሪካን ፍላጎት አያንጸባርቅም ሲል አክሏል። ግብጽ በአውሮፓውያኑ በ1959 የተፈረመውና አብዛኛውን የውሃ ድርሻ የሚሰጣትን የቀኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት እንዳላት ኢትዮጵያ በተደጋጋሚ ከሳለች። በዛሬው መግለጫም ግብጽ የቀኝ ግዛት ማዕከል ያደረገ እሳቤ በኢትዮጵያ ላይ የከሸፈና የተንሻፈፈ ፖሊሲ እንድትከተል አድርጓል ሲል ወንጅሏታል። ለዓመታት ኢትዮጵያን ጨምሮ የአባይ ተፋሰስ ሀገራት ከግብጽ ጋር ለመነጋገር ቢሞክሩም ስኬታማ አለመሆናቸውን ጠቅሷል። በሶስትዮሽ ድርድር ወቅትም ይሁን የመጀመሪያው ዙር የህዳሴ ግድቡ ሙሌት ሲከናወን ዓለም አቀፍ ሕግን በማክበር የውይይት ሙከራዎች ቢደረጉም ግብጽ በቀናነት አለመሳተፏን ኢትዮጵያ ገልጻለች። የውሃና ኢነርጂ ሚኒስቴር እውነተኛ መተባበር የሁሉም ሀገራት የመበልጸግ መብት ከግምት ያስገባ መሆን አለበት። ይህም የተፋሰሱ ሀገራት በአባይ እኩል ፍትሃዊ ተጠቃሚ እንዳላቸው እውቅና ከመስጠት ይጀምራል ብለዋል። ግብጽ የተፋሰሱን ሀገራት ፍላጎትና መብት ችላ በማለት ታሪካዊ መብት አለኝ በሚል የቅኝ ግዛት ትርክትን ታራምዳለች ሲልም ከሷል። አያይዞም የአባይ ጉዳይ ግብጽ አሸማጋይ፣ ጠባጫሪም ወንጀለኛም ሆና እንደምትቀርብባቸው ቀጣናዊ ጉዳዮች አይደለም። መፍትሄ የሚገኘው የተፋሰሱን ሀገራት በማሳተፍ ነው ብለዋል። የግብጽ ጣፈንታ ከተፋሰሱ ሀገራት ጋር የተቆራኘ ስለሆነ ጉዳዩን በእኩልነት በቀናነት እንዲሁም ያለ ዛቻና ማስፈራሪያ እንድትይዘው ማሳስቧል። ኢትዮጵያ አሁንም የዲፕሎማሲያዊ ወዳጅነትን የተመረኮዘ መንገድን በመምረጥ ትቀጥላለች በማለት የኢትዮጵያን አቋም አንጸባርቀዋል። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደር እና የውሃ ሙሌት ላይ ለዓመታት ድርድር አድርገዋል። ሆኖም ሁሉን የሚያስማማ መቋጫ ላይ ሳይደርሱ የግድቡን ግንባታ ተጠናቆ ስራ መጀመሩ ይታወሳል። ግብጽ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ የሆነውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛው ነው የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። አሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ምክር ቤት ንግግር ካደረጉ በኋላ ወደ ግብጽ አቅንተዋል። በግብጽ ሻርም ኤል ሼክ ከ20 በላይ የሚሆኑ ሀገራት መሪዎች ከተሰብስበው በቀጣይ የጋዛ የሰላም እቅድ ላይ ተወያይተዋል። ግብጽ፣ ኳታር፣ ቱርክና አሜሪካ የተኩስ አቁም ስምምነት ተጠባቂዎች ሆነው ፊርማቸውን አኑረዋል። አዲስ ውብ ቀን መጥቷል፣ አሁን ጊዜው መልሶ የመገንባት ነው ብለዋል ትራምፕ። ለመካከለኛው ምስራቅ ታሪካዊ ቀን ነው ሲሉ አክለዋል። እስራኤላውያን ታጋቾችና ፍልስጤማውያን እስረኞች ቢለቀቁም የተኩስ አቁም ስምምነቱ በቀጣይ ፈተናዎች ሊገጥሙት ይችላሉ። 20 ነጥቦች ያሉት የትራምፕ የሰላም እቅድ ተግባራዊ እንዲሆን ድርድር መቀጠል አለበት። የመጀመሪያው የሰላም እቅዱ ክፍል የሆነው የእስረኞችና ታጋቾች መለዋወጥ ተጠናቋል። የተኩስ አቁሙን ተከትሎ ወደ ጋዛ የሚገኘው ሰብአዊ እርዳታ መጠን ጨምሯል። ጉቶ የነበረው እስራኤል አርብ ልዩድ ደስ ብሎኛል፣ ለ2 ዓመት ያቆየኝ አንድ ቀን ቤተሰቤን አለሁ የሚለው ተስፋ ነው ብሏል። ሐማስ ከሞቱት ታጋቾች መካከል የአራቱን አስከሬን ብቻ እንደሚመልስ አስታውቋል። በጋዛ የ24 ታጋቾች አስከሬን ይቀራል ተብሎ ይታመናል። 1700 ፍልስጤማውያን እስረኞችን ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። ከእስር ነጻ የወጣችው ፍልስጤማዊት ከልጇ ጋር ከተገናኘች በኋላ በስተመጨረሻ ሰላም አግኝቻለሁ፣ የሚሰማኝን ደስታ መግለጽ አልችልም፣ የደረሰብን ስቃይ እንዳለ ሆኖ ዛሬ የደስታ ቀን ነውም ብላለች። የእድሜ ልክ እስራት ተፈርዶባቸው የነበሩት ወደ 250 የሚጠጉ ፍልስጤማውያን እስረኞችም ተለቀዋል። ከነዚህ መካከል 100 ያህሉ በእስራኤል ይዞታ ስር ወዳለው ዌስት ባንክ አቅንተዋል።